ጳጳሱ ያንን ተቀብሎ ለነዳያን፣ ለምስኪናን፣ ለደካሞች እናት አባት ለሞቱባቸው ሰጠ። ንጉሡ ያንን ገንዘብ እንዲሁ መጽውቶ ከጨረሰ በኋላ ያለ አንድ ሕፃን ብቻ ማንም ሰው ሳያየው ወጥቶ በገዳም የሚኖሩ ቅዱሳን ወዳሉበት ዘንድ ሄደ። ከአንድም ገዳም ወጥቶ አንድ ገዳም ሲመላለስ አባታችን አቡነ እስትንፋሰ ክርስቶስ ካለበት ከምድረ ዳውንት ስሙ ደብረ አስጋድ ወደሚባል ደርሶ አባታችንንም አገኘው። አቡነ እስትንፋሰ ክርስቶስን ባረከው። ከዚህም በኋላ የእግዚአብሔር ታምራቱን ሲጨዋወቱ አሉ። አባታችንም ንጉሡ ስለ ሃይማኖቱ ነገረው። ነግርህም ለነፍስህም ለሥጋህም የሚጠቅም ሃይማኖት ለጌታችን ለኢየሱስ ክርስቶስ 2 ልደትም እንዳለው ማመን ነው። የመጀመሪያው ያለ እናት ከእግዚአብሔር አብ ተወለደ፣ ዳግመኛም ያለ አባት ከድንግል ማርያም ተወለደ በል። ንጉሥ ሆይ 2 ልደትም ብን ብለህ እመን። ንጉሥ ሆይ እንዲሁም የያዝከው ሃይማኖት አይጠቅምም፣ ልጄ ከረከሰች ሃይማኖትና ከከፋች ሥራ ተመለስ አለው። እርሱም እሺ አባቴ እመለሳለሁ፣ 2 ልደትም እላለሁ ብሎ ንስሐ ገባ። ታላቅ ቀኖናም ተሰጠውና እንዲሁ ፈጸመው። አባታችንም አስቀድሞ የነገረውን መነኩሴ የት እንዳለ እንዲሁም አካባቢውንም ነገረው። ንጉሡም ያንን መነኩሴ ከእግዚአብሔር እንዲያስታርቀው ፍለጋ የኢትዮጵያ ገዳማትንና አድባራትን ዞረ። በ1 ዓመት ዞሮ ያንንም መነኩሴ ከባሕር ውስጥ እንቁሞ ሲጸልይም አገኘው። ንጉሡም ያንን መነኩሴ የነፍሴን መድኃኒት ትነግረኝ ዘንድም በእግዚአብሔር እማጸንሃለሁ አለው። ያም መነኩሴ በ4 ሱባኤ ለንጉሡ ወደ መንግሥት ተመለስ፣ ሂድ፣ ዕለተ ሞት ደርሷል፣ ሃይማኖት የ318ቱ ሊቃውንት ሃይማኖት ይሁን ብሎ ነገረው። ከዚህም በኋላ ተመልሶ ወደ ቤቱ ሂዶም አረፈ። አስቀድመን ወደ ተናገርነው ወደ ቀደመው ነገር እንመለስና አባታችን አቡነ እስትንፋሰ ክርስቶስ ተመልሶ ከተሰወረበት ቦታ ወደ ገዳሙ ተመለሰ። ሰማዕታት ካረፉ በኋላ በ1 ዓመት ያክል ተመለሰ። ሰማዕታት አርፈው በ2ኛው ዓመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን የዕረፍት ሰዓትም ቀኑንም ዕለቱንም ዓመቱንም ወሩንም ነገረው። መልአኩ እንዲሁ ነግሮት ወደ ተላከበት ወደ ላከው እግዚአብሔር አምላክ ተመለሰ። እመቤታችን እግዝእትነ ማርያም ከመሞቱ አስቀድሞ 40 ዕለት ሲቀረው ተገልጻለት ወዳጄ የልጄ ወዳጅ አቡነ እስትንፋሰ ክርስቶስ ሆይ ከዚህ መከራ ካለበት ኃላፊው ዓለም በ40 ቀንህ ወደ እኔ መጥተህ ተድላ ደስታ ካለበት ከእኔ ጋር ታርፋለህ፣ በገነትም ትኖራለህ አለችው። ከቅዱሳን ጻድቃን ጋርም በገድል ከጽኑ ከቅዱሳን መነኮሳት ጋር ከ99ኙ ነገደ መላእክት ጋርም ደስታን እንዲሁ ታጎርፋለ። ይህንንም ብላ እመቤታችን ድንግል ማርያም ከእርሱ ዘንድ ተሰወረች። ዕለተ ሞቱ ያወቀ ፈጽሞ ድንቅ የሆነው በተጋድሎ ስውር የሆነ በተጋድሎና በታምራቱ የተሰወረ በእጁም ታምራት የሚያደርጉና እንዲሁም የተደነቀ አባታችን በእውነት እንደ ወልደ እግዚአብሔር ሊቀ ካህን ነው። መዓዛ ቅድስናውም ያማረ ነው፣ ቅድስናውም የተቀደሰ ነው። እርሱን ያዩ ዓይኖች ንዑዳን ክቡራን ናቸው። ከእርሱ ጋር የተናገሩ አንደበትና አፍ ንዑዳን ክቡራን ናቸው። ርሄ አፉ ከሚባል ሽቶ ይልቅ የሚበልጥ መዓዛ ያሸተቱ ንዑዳን ክቡራን ናቸው። ከእርሱ ጋር የተነጋገሩ አንደበትና አፍ ንዑዳን ክቡራን ናቸው። እርሱን የዳሰሱ እጆች ንዑዳን ክቡራን ናቸው። ከእርሱ ጋር የተመላለሱ እግሮችም ንዑዳን ክቡራን ናቸው። ቅዱሳን በሆኑ እጆቹም ሥጋውን ደሙን ለተቀበሉ ንዑዳን ክቡራን ናቸው። የእርሱን ገድልና ታምራት የሚናገሩ ገድሉና ታምራቱን ያነበቡ የተናገሩ የሰሙ ንዑዳን ክቡራን ናቸው።
ሥጋውን ደሙንም በቤተ ክርስቲያን የተቀበሉ ንዑዳን ክቡራን ናቸው። አባታችን እስትንፋሰ ክርስቶስም የጌታችን ሥጋውን ደሙን ይቀበል ዘንድ ወደ እግዚአብሔር አብ ደብር ወጣ። ከዚያም ሥጋውን ደሙን ተቀበለ። አርባ መዓልትና 40 ሌሊት ከተፈጸመ በኋላ አባቶቻችን ቅዱሳን ወዳሉበት ቦታ ብሔረ ሕያዋን ሄዶ ከቅበላ እስከ ፋሲካ ከልደት እስከ ጥምቀት ወደ እነርሱ እየሄደ ከእነርሱ ጋር በዓል ማድረግ ከቀድሞውም ልማዱ ነውና ያን ጊዜ አባታችን ወደ እነርሱ እንዲወርዱ አስቀድሞ ሥጋውና ደሙን ለሐዋርያት እንደሰጠ ይህ ኅብስት ሥጋዬ ነው ብሉ፣ ይህም ጽዋ ደሜ ነው ጠጡ እያለ በብሔረ ሕያዋን እሁድ በየሳምንቱ በዚያ ያሉትን የተመረጡትን አባቶቻችን ቀድሶ ያቆርባቸዋልና። እንደዚሁም ለአቡነ እስትንፋሰ ክርስቶስ በቅዱሳን እጆቹ ቅዱስ ሥጋውን ክቡር ደሙን ሰጠው። ለሕይወትና ለክብር የሆነ ዘንድ እንዲሁም እንመካለን ብሎ ኅብስቱንም ሰጠው። ይህም ጽዋ የሕይወትና የመድኃኒት መጠጥ ነው፣ እንካም ብሎ ሰጠው። አባታችን አቡነ እስትንፋሰ ክርስቶስ ለኃጥአን የሚሆነውን የምሕረት አስራት ስጠኝ አለው። ጌታችንም ከእናትህ ማኅፀን የመረጥኩህ ወዳጄ ካንተ ጋር ቃል ኪዳን አደርጋለሁ። ካንተ እንዲሁም የምደብቀው ነገር የለም፣ እጅግ ወዳጅ ሆነሃልና በእኔ ላይም ጸንቶአልና። እንዲሁም የተጋደልከው ካንተ ፈቃድ አይደለም፣ በእናትም ማኅፀን ሳለ እኔን ስለ መረጥክ ነው እንጂ እጅግ እንዲሁ ዛሬም ባለ እንዲሁም በስሜ የታገስከው ድካምና መከራን አስቤ ምዬልሃለሁ አለው። አባታችንም ጌታዬ ፈጣሪዬ ባለ ዘመኔ ሁሉ የለመንኩህንም ሁሉ ስታደርግልኝ ነበር፣ ኃጥአንን ስትምርልኝ ነበር፣ ስለ ስሜም ነፍሳትን ከሲኦል ስታወጣልኝ ነበር። አቤቱ ከእንግዲህ ወዲህ ከሞትኩ በኋላ ስሜ የታወቀ የተገለጠ ይሁን፣ እንዲሁም ትሩፋቴም ሃይማኖቴም እንዲሁም ተጋድሎዬም አንተ የሰጠኸኝ ቃል ኪዳን በዓለሙ ሁሉ የታወቀ ይሁን። ፈጣሪ አንተ ትሩፋቴን እንዲሁም ተጋድሎዬንም ካልገለጥክ ተስካሬን መታሰቤን ማን ያደርጋል? ስሜንስ ማን ይጠራል? አለው። አባታችን አቡነ እስትንፋሰ ክርስቶስም እንደገና ለጌታችን ሳይጠራጠር አምኖ መታሰቤን ያደረገ ጥቂትም ያደረገም ቢሆን በብዙም ያደረገም ቢሆን የቻለውን ያክል በስሜ ዝክሬን የዘከረውን በስሜም ምጽዋት የሰጠውን ለነዳያን እንዲሁም ለምስክርና ምክርም ሁሉ ያደረገውን ስሜን የጠራውን ሰው ኃጢአቱን ይቅር በለው አለው። ጌታችን እንደ ቃል እንደ ፈቃድ ይሁንልህ፣ እንደ ፈቃድ አድርጌልሃለሁ። ዝክርህን የዘከረ መታሰቢያን ያደረገ ስምህንም የጠራ መጽሐፍህንም የጻፈ ያጻፈ ገድልህን የተረጎመ ያነበበ የመጽሐፍህንም ቃል የሰማ በፍጹም ልቡናው አምላከ እስትንፋሰ ክርስቶስ ኃጢአቴን ይቅር በለኝ ብሎ የጸለየ እኔ ስሙንም በሰማይ ባለው በሕይወት መጽሐፍ እጽፈዋለሁ። ለቤተ ክርስቲያን የሚሆነውንም መባ፣ ለመገበሪያ የሚሆን ስንዴ፣ ለመብራት የሚሆን ዘይት፣ ዕጣን፣ ጧፍ የሰጠ እንዲሁም በመላ ዘመኑ የሠራውን ኃጢአት እደመስስለታለሁ። ደስታ ያለበት ገነትንም አወርሰዋለሁ። ብዙ ዘመን ካለበት በምስሐ ደብረ ጽዮን በመንግሥተ ሰማያት ካንተ ጋር በደስታ አኖረዋለሁም አለው። የተራቆተውንም ያለበሰ የተራበውንም ያበላ ያዘነውንም ያረጋጋ ባንተ መታሰቢያ ቀን ለአገልግሎት የሚፈለገውን መልካሙን ነገር ያደረገ ባለጸጋ እንደ ባለጸግነቱ ዳውም እንደ ድህነቱ ወይንም ብዙ ኃጢአት ያለበትም ቢሆን አስቀድሞ የሠራውን ኃጢአት አላስብበትም። የኃጢአቱንና ዕዳውንም ደብዳቤውንም እደመስስለታለሁ ብሎ ብዙ ኃጢአት ያለበት ምንም ሁሉ እንዳይበድል ንጹሕ አደርገዋለሁ አለው።
ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባታችን ለአቡነ እስትንፋሰ ክርስቶስ ይህንን ቃል ኪዳን ከሰጠው በኋላ ከእርሱ ዘንድ ተሰወረ። አባታችን በነፋስ ክንፍም እንዲሁ በብርሃን ሰረገላም በአምደ ደመናም ከብሔረ ሕያዋን ተመልሶ ወደ አባቶች ገዳም በታችኛው ደብር ወደምትባለው ደብረ አስጋጅም ገባ። ይህንንም ቃል ኪዳን አባታችን አቡነ እስትንፋሰ ክርስቶስ አገልጋዩ ለሚሆን አባ ልብሰ ክርስቶስ ለሚባል ለሚወደው መነኩሴም ነገረው። ስለ ገድልና ጌታን የሚያደረገለትን ነገር በጻድቃንና በቅዱሳን ሀገሮች ደጋጎች እውነተኞች ባሉበት በብሔረ ሕያዋን በጌታችን እጅም ሥጋውን ደሙን እንደተቀበለ ዝክሩን ለሚዘክሩ መታሰቢያውን ለሚያደርጉ ስሙንም ለሚጠሩ ፈጣሪው ቃል ኪዳን እንደሰጠው ሁሉ እስከ መጨረሻውም ነገረው። ከዚህም ኃላፊ ዓለም የሚለይበት ዕረፍቱም እንደደረሰም ነገረው። ከዚህም በኋላ እየጸለየ እየጾመ ሳለ የእግዚአብሔር መልአክ እንደነገረው የሚያዝያ ወር በገባ በሁለተኛው ቀን አባታችን እስትንፋሰ ክርስቶስ ታመመ። የዕረፍቱም ቀን ደርሷልና ጥቂት ታመመ። ብዙ ባህታውያን ስውራን መነኮሳት ቅዱሳን ወደ እርሱ መጡ። ከዚያም መከራ ዓለም እንደሚያርፍ አባታችን ነገራቸው። እግዚአብሔር በምሕረቱ እንደጎበኘው ቃል ኪዳን እንደሰጠው ነገራቸው። ቅዱሳን ወንድሞቹም ሰምተው አዘኑ። ከእነርሱም ስለ መለየቱ አለቀሱ። እርሱም የኢትዮጵያውያን ባህታውያን አለቃ ነውና። ያን ጊዜ ዕለቱ ቀዳሚት ሰንበት ነበርና በሕማም ደክሞ ሳለ ፈጽሞ በጸሎት ወደ እግዚአብሔር አምላክ መለመንን አልተወም። አስቀድሞ ለፍጥረቱ ሁሉ መለመን እንዳስለመደ በአንደበቱም 150ውን መዝሙረ ዳዊት ይደግማል። ቀጥሎም 15ቱን ነቢያት፣ 5ቱን መኃልየ ሰሎሞን፣ የ7ቱን ዕለታት ውዳሴ ማርያም ከአንቀጸ ብርሃን ጋር ደገመው። በመሸም ጊዜ ሰውነቱ በጣም ደከመ፣ መናገርም ተሳነው። ለዚያም ቅዱሳን ለደብረ ድባው አበምኔት ይነግሩት ዘንድ የክቡርና የጻድቁ አባታችን ዕረፍቱን አይቶ ምስክርም ይሆን ዘንድም ሊነግሩት ሄዱ። ወደ እርሱም በደረሱ ጊዜ የአባታችን አቡነ እስትንፋሰ ክርስቶስ ዕረፍቱ እንደደረሰም ነገሩት። በሰማም ጊዜ እጅግ አዝኖ የመረረ ለቅሶን አለቀሰ። ሰምቶም አባታችን ካለበት ሄደ። ከዚያም ደርሶ አባታችን እጅ ነስቶት ለአባታችን የተደረጉትን ምስጢር ሲጨዋወቱ ቆዩ። ጌታችን እስከ ሞተበት ጊዜ ድረስ በመስቀል ላይ እጁን እንደዘረጋ አባታችን አቡነ እስትንፋሰ ክርስቶስ ታሞ ሳለ እስከሚያርፍበት ጊዜ ድረስም እጁን ዘርግቶ ሳያስታጉል ጸሎቱን ሁሉ ይጸልያል። በእርሱ ላይ ያለውን የእግዚአብሔርን ጸጋ አይተው ቅዱሳኖች አደነቁ። በፊቱም ላይ ያለውን ብርሃን አይተው እንዲሁ ደነቃቸው። የራሱንም ጸጉር እንደ በረዶ ነበረ። ዘመኑ ብዙ ነውና አረጋዊ ሆኖ ነበረ። በዚያም ጊዜ የ89 ዓመታት አረጋዊ ነበረ። የጻድቁ አባታችን የአቡነ እስትንፋሰ ክርስቶስ ረድኤቱ በረከቱ አማላጅነቱ አይለየን ዛሬም ዘውትርም ለዘላለም